መንግስት የመንግስት ሰዎች ልብ ብላችሁ ልትታው ይገባቸዋል። መንግስት ዲኑን ሰጥቶናል። ነገር ግን መንግስት ህገወጥ መሐመድ ጠይብ ህገወጥ ከሆነ እኔ ሊጠይቀኝ ይገባል። ህገወጡ ማን ነው ብሎ ሊፈትሽ ይገባዋል። እኛ ይህን የምንለው ሚስቶቻችንን ቀምተውን አይደለም፣ ቤታችንን ቀምተውን አይደለም፣ ግን ለኛ ስለማይበጁ ነው። ለሙፍቲ ያልበጀ ላንተም አይበጅህም፣ ለሙፍቲ ያልበጀ ለመንግስትም አይበጅህም። ስለዚህ አርዶል ሂጃዝን ሰዑድ ያስባለው ማን ነው ከተባለ ማን ነው? ስለዚህ ኢትዮጵያም መጅሊሱን ከተቆጣጠሩ በኋላ መጅሊሱ ላይ ቁጭ ብለው ዝም ብለው የሚጠብቁ እንዳይመስል መንግስት መጨረሻ ታርጌቱ መንግስቱንም አገሩንም ስሙንም ነው መቀየር የሚፈልገው። እኛ ሱፊያ ላይ የደረሰው በደል ካለፈው ለሚመጣ እኛ ላይ የተዘጋጀው ይበልጣል። እኛ መስጂድ ነጠቁብን። መስጂድ ነጥቆ አልቆሙም። ልጆቻችንን ሁሉም ነጥቆ፣ ሚስቶቻችንን ሁሉም ነጥቆ፣ ገንዘባችንም ነጥቆ መስጂድ ላይ ወጥቶ ሱፊያ ሸሽቶ መስጂድም ለነሱ ትቶ ወደ ቤት ተመልሶ ቤትም እንዳይኖር መስጂድ ላይ ቆሙና ይቤቱን መስደብ እንደ እንስሳን አድርጎ ያለ ሰላቱን ሱፊያን መቅበር፣ መግደል፣ መባረር يا خلوة الانس والصفات السارة يا للقدم والسرقة السارة يا للجلال والقادرية والثمانية والشاذلية السارة يا للقدم والسرقة السارة يا منازل الجود والعقول አህባሽ ይሄ ነው እንግዲህ ያው አህባሽ ማለት ይሄ ነው። እነዚህ ናቸው እንግዲህ አንደኛው ከዚህ በፊትም ቪዲዮ ለቀቀዋለሁ። ሚስቶቻችንን ወሰዱ፣ እንደዚሁም አንዱን ወስደው ገድለውት ባልሽ ሞቷል ብለው ሚስቱን ነጥቀው ወስደው ምናምን የሚል ክርስቲያኑ የሚነሳ መንግስት የሚነሳ ዋህብያ በጣም አደገኛ ነው እያለ ሲደሰኩር የነበረው ቪዲዮ ከዚህ በፊት ለቅቄያለሁ። ይሄኛው ደግሞ ሚስቶቻችንን ወስደው ልጆቻችንን ወስደው ቤታችንም ስንቀመጥ ከመስጂድ ሆነው ድምፅ እንትን እያሉ እየተሳደቡ እያለ ነው። ይሄኛው ደግሞ አንደኛው ደግሞ እንደምትሰሙት እኛ ሚስቶቻችንን ወስደው አይደለም፣ ሌላ ንብረታችንን ወስደው አይደለም። ነገር ግን እኛ በቃ ሐሳቢ ስለሆነን ነው፣ አገር አጥፊ ስለሆነ ነው። መንግስት የሚነሳ መጅልስ ከገባ በኋላ የሀገሩን ስም ነው መቀየር የሚፈልገው። ዋህብያ በጣም አደገኛ ነው አለ። እንደዚህ አይነት ቀዳዳ ውሸታም፣ ቅሌታም፣ ቦዘኔ፣ ጫታም እነዚህ ተላላኪዎች ከእስልምና ውጭ የሆኑ ሙጅሪሞች በጥላቻ የሰከሩ ከሌላ ሃይማኖት ተከታዮች በላይ ለእስልምና ቡዳ የሆኑ አይንና ሲሆኑ የሙስሊሞች መዥገር ሙስሊሞችን እንደ መዥገር ተጣብቀው ደማችንን ሊመጡ የሚሞክሩ ቆሻሻ ዝቃጮች ናቸው። ይሄው እንደዚህ ናቸው። አያችሁ፣ ይሄ ነው የነሱ ሁኔታ። እነዚህ ናቸው ሲጨፍር፣ ይሄው እጣን ስር ግርግራ ስር እነዚህ ናቸው። እነዚህ ናቸው እኮ እነሱን ሊወያዩ የሚፈልጉት። እነዚህ ናቸው እኮ አላህን ሊያርሙ የሚፈልጉት። እነዚህ እኮ ናቸው ስለ ቁርአንና ስለ ሐዲስ ሊነግሩት የሚፈልጉት። እነዚህ ጭቅቅታሞች፣ እነዚህ ከእስልምና ውጭ የሆኑ ቦዘኔዎች፣ እነዚህ በየሀድራ እያሉ እንደዚህ የሚጨማለቁ የእስልምና ቀፋፊዎች፣ እስልምናን ስም ለማጥፋት ለማጉደፍ፣ ለማዋረድ የተላኩ ልቅምቃሚዎች እነዚህ ናቸው። እንግዲህ እነዚህ ከነዚህ ጋር ነው እኛ
ሙስሊሞች ናቸው ሙስሊሞች ነን ብለው ለነዚህ እኮ ነው መስጂድን እንድንሰጣቸው። እነዚህ እኮ ናቸው ኢማም ሆነው ሊያሰግዱ ይፈልጉት። ለሙፍቲ ያልሆኑ እኔ ሰውየው ሞተዋል፣ አሁን ምንም አልናገርም። ለሙፍቲ ያልሆኑ ሂድና ተንከባለል፣ ቀብራቸው ላይ ተንደባለል። በፍጢምን ቆሻሾች እነዚህ ናቸው እኮ እነዛ ጀግና የራሳቸውን አንብበው የሌሎችን አንብበው እስልምና እኮ ከየትኛውም ሃይማኖት ጋር የማይወዳደር መሆኑን ለማሳየት የተከደነውን ገልጠው እንዲያነቡና ሰዎች እንዲያዩ የእስልምናን ክብር እያጎናጸፉ ያሉ ጀግኖች። ለሌሎች ዳዕዋ ማለት ለሌሎች ዳዕዋ ማድረግ ነው። ለሙስሊም እኮ ፈዘክር ነው። ዳዕዋ የሚያደርጉ አንበሶች በየመንገዱ ዳዕዋ የሚያደርጉ ንጽጽር አድርገው ደግሞ የእስልምናን ብርሃን ከፍ የሚያደርጉ እነ ሁሱን እነ ኢምራን እነ ወሂድ ሌሎቹ ጀግና ታሪክ የማይረሳቸው ወንድሞች እነዚህ ጭቅቅታሞች ለነሱ ምክር ሊሰጡ እነሱን ምክንያቱም ተነኩባቸው። እነዛ ተነኩባቸው እስልምና ከፍ ሊል እነዛ ተነኩባቸው። ታቦት የሚያሸክሟቸው እነዛ ተነኩባቸው። ከየስርቻው ነው የወጡት። ከነሱ ጋር አይደለም ኑ ከኛ ጋር ማን ነውና አንተ ጭቅቅታም ካንተ ጋር ዕጣን ስር ደግሞ እንግባ እንዴ? አንተ ሙስሊም ነህ ብለን ካንተ ጋር ሙስሊሞች ይነጋገሩ እንዴ? አንተ ኮተት የሚያወሩት ሁሉ ጥላቻ የሚያዋጣ መስሏቸው። ምንድን ነው የሚያሳየው? አስተዋይ ሰው፣ ነገሮችን ማየት የሚችል ሰው፣ ተውሂድ ያለውን ሰው ሲያስመቱ፣ ተውሂድ ያለው ሰው ጠንካራ ሰው መስጂድ ውስጥ ኢማም ሆኖ ሰዎችን እንዳያስቀራ፣ ዳዕዋ እንዳይደረግ፣ ሙስሊሞች እስልምና እንዳይስፋፋ በወያኔ ስርዓት እንደዚህ እያሉ ነበር ሙስሊሞችን የሚያስመቱት። ማንም ወደ መጅሊስ እንዳይሄድ ስም ጭቃ ቀብተው ያው የሞቱት ዑመር ሸውመር ገነቴ ምንድን ነበር የሚሉት? ምንድን ነበር ሲሉ ነበር? ለና አባይ ፀሐዬ እኮ ነግሬያቸዋለሁ። ተው ዋህብያም በኋላ እናንተ ትቆጫል። አሁን እኛ ስላለቀስን የኛ ነው ብላችሁ ነው ለኛ የተዋችሁት። በኋላ እናንተ ላይ ተው ብያለሁ። ራሳቸው ላይ ሲመጡ ተንቀሳቀሱ አሉ። ሙስሊም እነሱ ላይ ዋህቢ እንትን ህዋት ላይ ስመጥቷል እንዴ? ህዋት እኮ ነው መስጂዳችን ውስጥ ቤታችን ውስጥ አይናችን ላይ የመጣው። እንደዚህ አይነት ሰዎች ናቸው ከመሪዎቻቸው እስከታች። በጣም አስከፊ አላህ ሱብሃነሁ ወተዓላ በምን አይነት መጠየፍ እንደሚያቸው አላህ ራሱ ነው የሚያውቀው። እኛ በጣም ነው የምንጠየፋቸው። እነዚህ በጣም ነው የሚቀፉን። እነዚህ ኮተቶች፣ እነዚህ ሙሽሪኮች፣ እነዚህ የጭስ አምላኪዎች፣ እነዚህ ከከርቤና ከጭስ ከወይራ ስር የማይወጡ ቆሻሻዎች እነዚህ ናቸው እየዋሹ በእስልምና ላይ እየቀጠፉ እስልምናን ለማዋረድ የተላኩ በእስልምና ላይ ከፍተኛ የሆነ ጥላቻ ያላቸው በአላህ መልእክተኛ ላይ ከፍተኛ የሆነ ጥላቻ ያላቸው የአላህን ንግግር የሚቃረኑ ሙጅሪሞች ናቸው። እስልምናን ለመበታተን ለመከፋፈል ባላቸው ዱሽ ሆነው እግር እጃቸው ዱሽ ሆነው በዛ ዱሻቸው ደብ እየተንደፋደፉ ችግር ሊፈጥሩ የሚራወጡ ቦዘኔዎች ናቸው። ለነዚህ መቼም ወንበር አይሳብላቸው። መጅሊሱ ውስጥም ካሉ ተመንቅረው ነው መውጣት ያለባቸው። እንደዚህ አይነቱ ጆሮውን ተይዙ ድርድር አያስፈልግም። መስጂድ ውስጥ ካለ ወገቡን ሰብሮ ማባረር ነው። ሙስሊም አይደለም ማባረር። ሁለተኛ ኢማም ከሆነ ጆሮን አንጠልጥሎ ማስወጣት። ወላሂ ምህረትም እዝነትም አያስፈልግም ለነዚህ። እነዚህ እኮ ግልጽ ጠላቶቻችን ናቸው። ከሸይጣን ይብሳሉ። አላህ ሱብሃነሁ ወተዓላ ሸይጣን ግልጽ ጠላታችሁ ነው፣ እናንተም ጠላታችሁ አድርጋችሁ ያዙት። እነዚህ ከሸይጣን የባሱ ጠላቶቻችን ናቸው። ጠላት አድርገን ልንይዛቸው ይገባል። ያ ሙስሊም እንደ ቀላል ንቀን እንዳንተዋቸው፣ ዋጋ ያስከፍሉናል። ንቀን እንዳንተዋቸው። ብዙ ወንድሞችን ያሳጡን ነው። ብዙ ወንድሞች ብዙ የሚሰሩ ከሀገር እንዲወጡ ያስደረጉ ናቸው። ብዙ ሰዎች ወደ ተውሂድ የሚመጡበትን ሰዓት የገደሉ ለ27 ዓመት እስልምናን ወደ ኋላ ሲጎትቱ የነበሩ ሙጅሪሞች ናቸው። እነዚህ አህባሾች እንደ ቀላል አትዩዋቸው። አላህ ሱብሃነሁ ወተዓላ ይንቀላቸው። እኛ ደግሞ ሰበቡን መሙላት አለብን። እነዚህን ወራዶች መንቀል አለብን። እነዚህን ሙጅሪሞች መንቀል አለብን። እነዚህን ቆሻሻዎች
ከመስጂዶቻችን ላይ ማጽዳት አለብን። እዛ ሄዶ ይጨፍር። ወላሂ እዝነት አያስፈልግም ለነዚህ በስርዓቱ ማባረር ነው። ሙስሊም አይደሉም እነዚህ የእስልምና ቡዳዎች አይንናሶች ናቸው። ሙናፊቅ ሙስሊም መስለው የሚሰረስሩ ሙጅሪሞች ናቸው። እነዚህ መቼም ሙስሊም አይሆኑም። እነዚህ መቼም ከጥላቸው እነዚህ ከተልኳቸው አይመለሱም። ለእንደዚህ አይነት ጠላት ለእንደዚህ አይነት ሙጅሪም ከሱ የባሰ ሸዲድ መሆን ያስፈልጋል። ጠላት ምንጊዜም ወዳጅ ሊሆን አይችልም። ሙስሊሞች ልንጠነቀቅ ይገባል።